ashama akka mooltan kabajamtoota fi daawwattoota keenya oduu zaaqanaa qabadhee dhiyaadhee jira. Oduu zaaqanaatiin kan isin waliin turu ani jeneraal Tichee keessan Ahmaddiin Aliyyitiin oduun takkaffaan akkas jetti. Jilli obbo Firimaanii fi haadha warraa isaa aadde Daniseedhaan durfamuun Yuunivarsiitii Haramayaa waliin ta'uun qulqullina magaalaa baatee eegsaniitiin jiru. Qulqullina kanaas Mr. Firimaan akka ja'anittis hawaasni naannoo kanaa qulqullinatti of eegaa waan hin jirreef qulqulleeffamuu qaba jeera. Dabalata oduu kanaaf Naahom Baqqalaa. Magaalaan baatee bulchiinsa magaalaa Haramaa jalatti kan argamtu yoo ta'u ollaan ishee ammoo Yuunivarsiitii Haramayaati. Haa ta'u malee magaalaan tun guddinarra jiraatullee wantoonni guddina isii dhorkan tokko lama jedhee kan tilmaamuu dandeenyu miti. Isaan keessaa tokko ammoo hawaasni balfa garaagaraa bakkuma argatti karaa hundarra darbuun guddina magaalaa wantoota dhorkaa jiru keessaa kun isaan tokkodha. Haa ta'u malee namni obbo Mr. Firimaan ja'amuu fi yookiin ammoo haati warraa isaa aadde Danisee tan jaamtu waliin Kaanaadarraa kan dhufan yoo ta'u Yuunivarsiitii Haramaa keessatti riisarchiilee garaagaraa hojjechaa turan. Yeroo kanaas bulchiinsa magaalaa fi Yuunivarsiitii Haramayaa waliin ta'uudhaan duulli qulqullina naannoo kun ijoollee magaalaa hedduu dabalatee kun hawaasa naannoo irraayis akka hojjetamus hubachiisaniiru. Kana keessatti ammoo erga naannoo qulqulleessaniin booda ijoollee magaalaa bakka bultu dhabdees uffata bitaniitiif jiru. Mr. Firimaan kanarrattis waamicha dhiyeessaniiru. isaanii kunis amaariffaadhaan dhiyaatamu. ሰላም ክብራንና ክብራን ተመልካቾቻችን የሎሺ ቲዩብ ቤተሰቦች እንዳሁን እንግዲህ የምትከታተሉት ሚስተር ፍሪማን እና ባለቤቱ ወይም ደግሞ ዴኒዜ እንዲሁም ደግሞ ቤተሰቡ በመተባበር የበጎ አድራጎትና እንዲሁም ደግሞ ባቴ ከተማን የማጽዳት ስራ ሲሰራ ቆይቷል። እንግዲህ ከጧቱ 12 ሰዓት ጀምሮ የተለያዩ ሴክተሮችን በማስተባበር እንዲሁም የባስኬትቦል ግሩፖችና ኢንክሉዲንግ በማከልም ደግሞ የባስኬትቦል ቲሞችን በማከል የተለያዩ ስራዎች ሲሰሩ ቆይተዋል። እንግዲህ ለሚስተር ፍሪማን ቤታቸው ድረስ በመሄድ አንዳንድ ኢንተርቪውዎች ስናደርግ ቆይተናል። እንግዲህ ባደረግነውም ቆይታ ላይ በጎ አድራጎት ማለት ለእናንተ ምንድነው ለሚለው ጥያቄ በጎ አድራጎት ማለት ለሁለት ወይም ደግሞ ሁለት ነገር ቢኖረን ለአንድ ሰው አንድ ነገር በመስጠት ፊቱ ላይ የምናገኘው ደስታና እንዲሁም ደግሞ ፍቅርን የምናሳይበት መንገድ ነው በሚል በጥሩ አገላለጽ ገልጸዋል። እንዲሁም ደግሞ ባለቤቱ ሚስ ደኒሴ ይሄ ነገር ጥሩ ነው እኔም በሱ ሐሳብ እስማማለሁ በሚል የባለቤቶቻቸው ላይ ሐሳብ እንዲሁም እንዲህ ሲሉ አክለዋል። ሌላው ደግሞ ኮኦፕሬሽን ወይም ደግሞ አብሮ መስራትን እንዴት ያዩታል ሲሉ ስንል ጠይቀናቸው ነበር። እንግዲህ በዚህ ሐሳብ ላይ ያነሱት ሐሳብ ይሄ አብሮ መስራት ማለት እንግዲህ በሁለት ይከፈላል። ማለትም ወይ ጥሩ ነገር በማድረግ እንዲሁም ደግሞ ለመጥፎ ነገር መተባበር አለ ሲሉ ገልጸዋል። እንግዲህ በዚህ ሐሳብ ላይ ጥሩ ነገር ለማድረግ ማንኛውም ሰው የግድ አንድ ትልቅ ማዕከል መሆን የለበትም። እንግዲህ ማንኛውም ግለሰብ ይሄንን ነገር ማድረግ ይችላል ሲሉ በጥሩ አገላለጽ ተናግረዋል። እንግዲህ ሌላው ደግሞ ምን ያህል ሰዎች ወይም ደግሞ ይሄንን በጎ አድራጎት ተሳትፈዋል የሚል ጥያቄ አቅርበንላቸው ነበር። እንግዲህ ባለቤቱ ሚስ ደኒሴና እንዲሁም ደግሞ ሚስተር ፍሪማን እንደተናገሩት ከሆነ ከ130 እስከ 170 የሚሆኑ በሁሉም እድሜ ክልል ውስጥ ያሉ ሰዎች በባቴ ክልል ወይም ደግሞ በገንደ ቆሬ እንዲሁም ደግሞ በተለያዩ ቦታ ያሉ ሰዎችን ከጽዳቱ በኋላ ያቅማቸውን ያህል ልብስ በማልበስ እንዲሁም ደግሞ ማዕድ እንዲካፈሉ በማድረግ በጎ አድራጎታቸውን ሲያደርጉ ቆይተዋል። እንግዲህ ይህ ቆይታ የተደረገው ቅዳሜ ከ2 ሰዓት ጀምሮ እስከ 6 ሰዓት ድረስ ይህንን ነገር ሲደረግ ቆይተዋል ማለት ነው። ሌላውም ደግሞ በዚህ በጎ አድራጎት ላይ ምን አይነት እቅፋት አግኝታችኋል የሚል ጥያቄ ጠይቀናቸው ነበር። እንግዲህ እንደተናገሩት ግቢውን አንዳንድ ጥያቄዎችን ጠይቀን ነበር እንዲሁም እንዲተባበሩን ማለት ነው እንዲተባበሩን ጠይቀናቸው ነበር። ግን አብዛኞቹ ፍርሚያ ወይም ደግሞ አንዳንድ ወረቀቶችን ማስፈቀድ አለባችሁ በሚል የተለያዩ ምክንያቶችን ሲያቀርቡ ነበር። ይሄ እንደ አንድ እንቅፋት ይቆጠራል ሲሉ ተናግረዋል። እንዲሁም ደግሞ አንዳንድ ሰዎች ወይም ደግሞ አብረው የሚሰሩት በሚስተር ፍሪማን ጋር የሚሰሩ ወይም ደግሞ እሱ የጋበዛቸው ሰዎች እንዲሰሩ ወይም ደግሞ እንዲያግዙ በዚህ ነገር ላይ እንዲካተቱ የጠየቃቸው ሰዎች ቃላቸውን ጠብቆ ባለመገኘታቸው እና ደግሞ በዚህ ላይ ደግሞ ያከሉት ነገር
ይህንን ነገር እንዲያግዙ ወይም ደግሞ በጎ አድራጎት እንዲያደርጉ የጠየቅናቸው ሰዎች በመጨረሻው ፕሮግራም ላይ ክፍያ ሲጠብቁ ወይም ደግሞ ከአንድ በጎ አድራጎት በኋላ የተለያየ ክፍያዎች የሚጠብቁ ሰዎችም ነበሩ ሲሉ ተናግረዋል። እንግዲህ ይሄ ከአዌርነስ ወይም ደግሞ ከትምህርት አንጻር ነው። ለህብረተሰቡ ደግሞ የተለያየ በዚህ እክል ላይ ወይም ደግሞ በዚህ ሀሳብ ላይ የተለያዩ ትምህርቶች ሊሰጡ ይገባል ሲሉ ተናግረዋል። እንዲሁም ደግሞ እነማን አገዛችሁ ወይም ደግሞ በዚህ በጎ አድራጎት ላይ ማን እነዚህ ላይ አስተዋጽኦ አደረገ ማን አገዛችሁ በሚለው ጥያቄያችን ላይ ደግሞ እንዲሁም የክሊኒኩ ወይም ደግሞ የግቢው የሀረማያ ዩኒቨርሲቲ ሄልዝ ሴንተር ይህንን እገዛ ሲያደርጉልን ነበረ በሚል ተናግረዋል። እንዲሁም ደግሞ በተጨማሪ የግቢው ጽዳት ሰራተኞች እና በመጥረጊያ የተለያዩ ደግሞ ለዚህ ኢቨንት ወይም ደግሞ ለዚህ በጎ አድራጎት የሚጠቅሙ የተለያዩ ነገሮችን በመስጠት የተለመደውን የኢትዮጵያዊ በጎ አድራጎት ወይም ደግሞ አጋዥነት የሚገልጽ ነገሮችን በማከል ተናግረዋል። እንዲሁም ደግሞ በዚህ ይህ በጎ አድራጎት እንዴት ይቀጥል ወይም ደግሞ በምን መንገድ መቀጠል አለበት ለሚለው ነገር ደግሞ ሁሉም ሰው ማሰብ ያለበት ማድረግ የሚችለው አንድ ሰው ሰውን ለመርዳት ሰው መሆን ብቻ በቂ ነው ሲሉ ተናግረዋል። እንዲሁም ደግሞ ሚስ ዴኒሴ ወይም ደግሞ የፍሪማን ባለቤት እንደተናገሩት ከሆነ ለአንድ ሰው ፍቅር ለመስጠት ወይም ደግሞ ለአንድ ሰው ፍቅር መስጠትና የተለያዩ ነገሮችን ለአንድ ሰው በጎ አድራጎት በማድረግ ከሱ የምናገኘው ሳቲስፋክሽን ጥሩ ነገር ነው ሲሉ ተናግረዋል። እንግዲህ ክብራን የሎሼ ቲዩብ ሚዲያ ተመልካቾቻችን ይሄ መስል እንዲመል ነበረ። ለዛሬ ያለን ቀርባ ይሄን መስል ነበረ። ሰላም ሰንብቱ። ቶሌጋና ከበጀምቶታ ፊ ዳወቶታ ሎሼ ሚዲያ ኦዱዛ ከናብ ቀበዴ ያጤ ጥሙሬቲን ጅራ ገሞገሰ ካሜራ ከኛቲን ከኖዲን ቱሬ ሳሊ አብዲቲ ቆፒሌ ሎሼ ቱብ ካፈ ወሊን ቶርቲ ጋሬስ ኒፋተው ኡልፋዳ